የቼክ ባለቤት ነህ ወይስ ቼክ እጅህ ላይ ያለ? እንግዳውስ እነዚህ ወሳኝ ነገሮች የማወቅ ግዴታ አለብህ። አንደኛና የመጀመሪያው ቼክ ከመጻፍ በፊት ወይም ደግሞ ቼክ መጻፍ ስትፈልግ መጀመሪያ ቼክ አካውንት ላይ ብር መኖሩና አለመኖሩን እርግጠኛ ሁን። ባንክ ላይ በቂ ባላንስ መኖሩና አለመኖሩን የማረጋገጥ ግዴታ አለብህ። በቂ ባላንስ ሳይኖረው ለሰው ቼክ መጻፍ በሕግ ያስጠይቃል። አንዳንዱ የሚመስለው አንድ ሰው ቼክ ስትጽፍለት ለ6 ወር የመጠበቅ ግዴታ ያለበት ይመስላል። ነገር ግን እውነታው ቼክ አንኮንዲሽናል ነው። ቼክ ዛሬ ከመጣ ዛሬ መከፈል አለበት። ለ6 ወር የሚባለው ኤክስፓየር እንዳያደርግ ነው እንጂ ለ6 ወር ተከፋዩ ለ6 ወር የመጠበቅ ግዴታ የለበትም። ስለዚህ ዛሬ ቼኩ ተጽፎ ዛሬ አምጥቶ ነገር ግን ቼክ አካውንት ላይ ባንክ ሄዶ ቼክ አካውንት ላይ በቂ ባላንስ ከሌለው ኤንኤስኤፍ ማስመታት ይችላል። 6 ወር የመጠበቅ ግዴታ የለበትም። ምክንያቱም ቼክ አንኮንዲሽናል ነው ብያለሁ። እንዲህ ከሆነ እንዲህ እንድትከፈል፣ እንዲህ ካልሆነ ደግሞ እንዳይከፈል ምናምን የሚል ምንም አይነት ጀስቲፊኬሽን ወይ ደግሞ ምንም ኮንዲሽናል ነገር የለውም። ያለ ምንም ቅድመ ሁኔታ ቼክ መከፈል ስላለበት ማለት ነው። ሁለተኛ ቀኑ በትክክል መጻፍ አለበት። አጠቃላይ ቼኩ የጻፍከው በአማርኛ ከሆነ የአማርኛ ቋንቋ ተጠቅመህ ከጻፍከው ቀኑ በኢትዮጵያን አቆጣጠር ወይም ደግሞ በኢትዮጵያን ዓመተ ምህረት መጻፍ አለብህ ማለት ነው። ነገር ግን አጠቃላይ ይዘቱ በእንግሊዘኛ እየጻፍከው ከሆነ መጠኑ፣ የብር መጠኑ፣ የሰው ስም ምናምን እነዚህ ሁሉ በእንግሊዘኛ የተጻፉ ከሆኑ ግዴታ ቀኑ በፈረንጆቹ አቆጣጠር መሆን አለበት ማለት ነው። ሶስተኛና ወሳኝ ጉዳይ ተከፋዩ ማን ነው? ወይም ደግሞ የቼክ ተቀባዩ ማንነት እየጻፍክለት ያለው ሰው ማን ነው? የሱ ማንነት በደንብ ማጣራት አለብህ። ልክ መሆን አለብህ። ምናልባት ቼክ ተቀባዩ የሌላ ሰው ስም ሰጥቶ በሌላ ቀን መጥቶ ደግሞ አልሰጠኝም የሚል ጥያቄ መከራከሪያ እንዳያቀርቡ ማለት ነው። ስለዚህ ከቻልክ መታወቂያ አይተህ ወይ ደግሞ የምታውቀው ሰው መሆን አለበት፣ ወይ ደግሞ በስሙ እርግጠኛ መሆን አለበት። ለምሳሌ ሳሙኤል ለሚባል ሰው ቼክ እየሰጠ ከሆነ ያ ሰው እርግጠኛ ሳሙኤል መሆኑን ቼክ ማድረግ አለበት። አራተኛ የብር መጠን ስትጽፍ በፊደልና በቁጥር የምትጽፈው የብር መጠን በትክክል ቼክ ማድረግ አለበት። በፊደል ስንጽፍ በፊደልም በቁጥርም ስንጽፍ ማድረግ ያለብን ወሳኝ ነገር አንዱ ከኋላ ክፍተት ማስቀረት የለብንም፣ ወይም ደግሞ መዝጋት አለብን ማለት ነው። ወይም ከኋላ ወይም ደግሞ ከጫፍ ምንም አይነት ክፍተት መኖር የለበትም። ክፍተት ካለም ያ ክፍተት መዘጋት አለበት ማለት ነው። አምስተኛና ወሳኙ ነገር ቼኩ እነዚህ ሁሉ እንዲያገለግል ቼኩ መፈረም አለበት። ቼኩ ካልተፈረመ እንግዲህ ምንም ቫልዩ የለውም ማለት ነው። ቼኩ መፈረም አለበት። እንዲሁም የተጻፈለት የሰው ስም፣ አድራሻ ምናምን ሁሉም ማስታወሻ በቀሪው የቼኩ ማስታወሻ ላይ መመዝገብ አለበት። ያ ለምንድን ነው የሚጠቅመው? ፌርማው ቼኩ ቫሊድ እንዲሆን ወይ ደግሞ ተቀባይነት እንዲኖረው ያደርጋል። ያ ማስታወሻ ደግሞ ባንክ ሳትሄድ የትኛው ቅጠል ለማን እንደሰጠኸው፣ ምን ያህል ብር፣ መቼ የሚሉ ጥያቄዎች በሙሉ ባንክ መሄድ ሳይጠበቅበት እነዚህ ሁሉ መረጃዎች ላይ ማግኘት ትችላለህ ማለት ነው። የቼክ ባለቤት ከሆንክ እነዚህ 5 ነገሮች እርግጠኛ ሆነህ መጻፍ አለብህ ማለት ነው። ታዲያስ ይህንን ቪዲዮ ምሰራው ይህንን መረጃ ስለሌላችሁ ላይሆን ይችላል። ይህንን በቪዲዮ የሰራሁበት ምክንያት አንዳንድ ባንኮች ለደንበኞቻቸው ቼክ እንዴት መጠቀም እንዳለባቸው በቂ ግንዛቤ የማይሰጡ አንዳንድ ባንኮች አሉ። ወይም ደግሞ ያውቀዋል በሚል ሆን ብለው አይደለም ኦፍ ኮርስ፣ ነገር ግን ይሄንን አያውቀውም ብዬ አላስብም። ለምሳሌ አይደለ የሆነ ሰው የምትተማመንበት አይ የማያውቀዋል ብሎ በማሰብ አክብሮ በማየት ያለ መንገር ሁኔታዎች ያጋጥማሉ። ስለዚህ ይሄንን ማብራሪያ ለእናንተ በቂ ሂንት ወይም ደግሞ መረጃ ይሰጣችኋል ብዬ አስባለሁ። ይህ ቪዲዮ ከጠቀማችሁና ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። በዚህ ቻናል እንግዲህ በቀጣይ ስለ ባንክ፣ ስለ ኢንሹራንስ፣ ስለ ፋይናንስ እና ስለ ሌሎች አጫጭር መረጃዎች የምናጋራበት ዩቲዩብ ቻናል ነው። ቀጣይ በተመሳሳይ ይዘት በሌላ ቪዲዮ እንገናኛለን። ቸር ሰንብቱ። አመሰግናለሁ።